تدا تدا يلم تدا تدا يكدونو جننا تدا يكدونو جننا هو يكدونو بنات እንደው የልጅ እኮ በእናት በጣም አስቸጋሪ ነው ማለት ነው አሁንና ማለት ወላይ ተረጋጋ ማለት አንተ ልጆች አሉ ፋሚሊ ያለ በቃ ብዙ አይነት ቤተሰብ አለ ፋሚሊ ያለ ምን ነገር ተነስ አንድ ቀን ራሱ ወላይ መወድ ጓደኛዬ ነው መካሪ ነህ አንተ ትልቅ ሰው ነህ ለኛ ቀርቶ ለማንም እዛ ያደረስከን ጓደኛ ነህ ለምን ይሄን ታረጋለህ አንተ ራስህን ማን እንደዚህ ማድረግ ማጫናቅማ የለብህም ያንተ የመጣው ጉዳይኛና አልመጣብንም ቆይ አንድ የምትረዳው ነገር ያንተ አላቀኛ አላቃ አይደለም እንዴ ላንተ የመጣው ችግርኛ ችግር አይደለም እንዴ ነው የለምን አይደል ተዲያ ማን እንደዚህ የሚለምን ወንድም አለ ሰላም ቤተሰቦች ያው አሁን በመጣሁት ቪዲዮ ላይ ያው ቴድሮስን ትንሽ ወንድማችንን ትናንትና ያው የለቀቀው ቪዲዮ ነበርና በጣም የሚያሳዝን ቪዲዮና በቃ በጣም ውስጡ ተረብሾ ነበርና ያው ትንሽ አርባባችን ጋር ያው አለቃችን ጋር አርባብ ነው የሚባለው በዱባይ የምታውቁታላችሁ ያው አለቃችን ጋር የተጋጨንበት ጉዳይ ነበርና ያው ስራ በመጥፋት ብዙ ነገር ያው አስቀይሞን ሁላችንም ተመጣን እኩል ነው የመጣነው ያው ከኢትዮጵያ ወደ ዱባይ አብረን የገባ ነው ከዛም ጀምሮ ይኸው 7ኛ ወራችን አስቆጠር አብረን ነበር የምንኖረውና በቃ ቴዲ ተጫዋችና መልካም ሰው ያው ጥሩ ሰው መካሪ ሰው ሁላችንም አበራቶ ሁላችንም በቃ በተስፋ የሚያኖር ወንድም ነበርና ማለት ትናንትና በለቀቀው ቪዲዮ በጣም በቃ ታናግረው እኔም በቃ ሊያናግር ማንኛውንም ሰው አልፈለግም በቃ እሱም በጣም ውስጡ ተጎዳና በቃ ውስጡ ይጎዳ ቴዲ ለምንድን ነው ይሄን ነገር በቃ ያው ሁሉ ነገር ማለፍ ነው አንተ ራሱ ትመክር የለም ወይ እንደገና እዚህ ቪዲዮ ላይ በቃ ኮሜንት ላይ ያየሁት ገባሁና ኮሜንት ላይ ታየው በጣም ሁሉም ሰው አብሽር ነገ ሌላ ቀን ነው ሁሉም ያልፋል ነው የሚለው ኮሜንት ላይና በቃ ሁሉም ቤተሰቦችህ ፋሚሊዎችህ ሁሉ እንደዚህ ያሉ አንተ ምንድነው መረጋጋት አለብህ በቃ ራስን ማወቅ አለብህ ሁሉም ነገር ያልፋል የማያልፍ የለም በቃ ሁሉም ነገር ያልፋል የማያልፍ የለም ብዬ እኔም ቪዲዮ ላይ ያው ቲክቶክም ሰርቻላ ቪዲዮም ሰርቻላ አቅም አሁን አብዱራህማን የሚባል ጓደኛ ነበረኝና ቦስቲ እንደው ቢረጋጋ በቃ ናስቲ ቪዲዮ እንስራ ምናምን ያው በዲፍረስ ዝም ብዬ ተነሳስቼ በጣም ያው አለላችሁ አይደል በጣም የለቀቀው ቪዲዮ በጣም አንጀቴን ስለነሳይ በቃ በጣም ስላሳዘነኝ በቃ እስቲ እሱም ቢረጋጋልን ብለን አሁን ያው ቤት ነው ብዙ ማያናግረንም ዛሬ ይጫወት ነበር ቴዲያ በቃ ከምንም በላይ ያጫውተናል ተደብረን ያዝናናናል በቃ ደብሮኝ ራሱን ከቤት ከዱርም ከውጭም ከመጣ ከስራ ቦታ አለ ወይ ደክሞት ይመጣ ራሱ የሚያበረታታ እሱ ነበር የሚያስቀኝም አሁን በቃ በጣም ቤተሰብ ያስዛድራል ያው የዱባይ ብር ታውቁታላችሁ ተሰርቶም ቀርቶ ከባድ ነው እንኳን ታይሰራ ያው እንሰራለን 15 ቀን ናይትም ሰራን ምሽት ሌሊት ጧት ማታ 1 ሰዓት ገብተን ጧት 1 ሰዓት እንወጣለን በኢትዮጵያ ሰዓት ምሽት አዳር በቃ እንደዛው ነው 11 ቀን 10 ቀን ነው በወር የምንሰራው እና ያው ለፋሚሊም ለኛ ለሆዲያው 400 300 ብር ወጭ እናወጣለን በወር በቃ ምንም አይነት ሊሳካ ስላልቻለ በዛ ራስ ሁላችንም ስሜታዊ ሆነናል በጣም ሁላችንም ተናደናል በቃ ለመውጣትም ያው እንደምታዩት ትልቁ ሮመዳን ያው መጣብን ያው ትልቅ ወር ነው አሁን ስራ ብዙ አይኖርም በማለት ሰው ይሆንም ያው ብዙም በጣም ማስቀያሚ ነው አለቃችን በጣም አስቀያሚ ሆነ ሰው ነውና በቃ እንደምታዩት ሁላችሁም በቃ የቴዳ ቤተሰቦች ቴዳ እንዲረጋጋ ሁላችሁም በኮሜንትም ሁሉ ነገር ያልፋል ብላችሁ ተቆጥሩልኝ ማለት ያው ብዙ ነገር ትንሽ ቴንሽን ስለሆነ ያው ቪዲዮውንም ማየታችሁታል ከዛም ወዲህ ቪዲዮውንም ከለቀቀው ወዲህ ያው ሰላሙን አላገኘም ሰላሙን አጥቶብኛ ወንድሜ ሰላሙን በቃ እንዲስተካከል ሁላችሁም ምከሩልኝ አሁን እኔ ያው ቤተኝቷል እኔ ውጭ ላይ ነው አሁን እየሰራ ያለሁት ሳሎን ላይ ያው ትልቅ ቤት ነው አንጥቶ ኢጃዛ ቤት ነው ያስገባንና ሰውየው አራት ክላስ ቤት ነው አሁን የአብዱራህማን ጋር ሳሎን ላይ ነው እኔ ቪዲዮ እየሰራ ያለሁት እስቲ አሁን ሄድና ለቀስቅሰውና ወደ ሻይ ቤት ወደ ካፌ ምናምን ላዝናናውና ይሄን ቪዲዮ አሳይቸው ቢዝናና በቃ እንደዚህ አድርጌ ለፋሚሊዎች ቢሆንም ባይሆንም በቃ ያው ያንተ ደስታ የኔ ሁላችሁም ደስ ስለሚላችሁ ያንተ ደስታ ለነሱ ደስ ስለሚል ቀይ በዝስቲ ቢረጋጋ ወደ ሻይ ቤት በቃ እኔ ጋር እንግዲህ ተጣልተናል ግን ተናንቀንም ቢሆን ዛሬ በቃ የዛሬው አዳር በቃ ተናንቀንም ቢሆን እሱን አስደስተን የምናድርበት ጉዳይ ቢሆን ብዬ
ብቻ ሞክራለሁ። አዎ እና አሁን እንሂድና አብዱራህማን እንሂድና አሁን ቴዳን በቃ እኛ በቃ እሱ የደረሰበት ጉዳይ እኛንም ደርሶብናል። ያው የእኛን ፋሚሊዎች እንዲያማቸዋሉ ዙሮ በቃ እሱ የደረሰበት ጉዳይ እኛ ላይም ደርሷል። ይሄ ነገር በንግግር የሚፈታ ጉዳይ ነው። ነገ ሌላ ቀን ነው፣ ሁሉም ያልፋል። ነገ የሚስተካከል ቀን ሊሆን ይችላል። ነገ ተፋሚሊ ተርፎ ለሌላም ለደካሞች ልንረዳ የምንችልበት ነገሮች ስለሚፈጠሩ በቃ የዘነው እንሂድና ዛሬ ካፌ በቃ ትክክለኛ የቴዲን አቋሙ እንድናመጣ በፈለገበት በቃ በሚያምንበት ጉዳይ አሳምነ ነው በቃ ተስተካክሎ ሰላሙን አግኝቶ ወደ ነበረበት ወንድማችን እንዲመለስ ወላሂ ጦለት እንድታረጉልኝ ዱቃ እንድታረጉልኝ በጣም እለምናችኋለሁ። ክርስቲያኖችም እንደ አምላካችሁ ሙስሊሞችም እንደ አላህ አሁን እንደማንም ብዬ ተፋለምም ቢሆን ይሄ ወደ ነበረበት ጉዳይ እንዲመልስ በቃ አገዙ ይበዱቃ አብዱራህማን ናንቲ እና ያው እንደምታዩት አሁን ሂጄ ያው ይዤው ልወጣ ነው። ቴዳ የለም ቴዳ የክዶ ነው ገነነ ቴዳ የክዶ ነው ገነነ እዛ ክፍል ገባ እሱ እዛኛው ክፍል ታችኛው ተይ ልጅ በጣም ሳሎን ነው የቆየሁት። ወይ ክዶ ነው በእናት እንደው ይሄ ልጅ እኮ በእናት በጣም አስቸጋሪ ነው። ቴዳ ምንድነው? ተነስ በእናት ኧረ አንተ ሰው ሆነ ነው በቃ ሁሉ እዚህ ቴንሽን ምን ያደርግልሃል? ተነስ በእናት ተነስና ዛሬ በእናት ካፌ እንሂድና በቃ ፈታ እንበል ትንሽ ወላይ ሻይ ምናምን ቡና እንጠጣ ሻይ ቡና እንጠጣ ካፌ እንሂድ። ምንድነው ካሜራ ምናምን በእናት ተነስ እንሂድ። ካሜራ ያው አለልህ አይደል በቃ የዩቲዩብ ሰዎች በቃ ይሄን ጉዳይ እነሱም በቃ ማየት አለባቸው ማለት እንዴ ተደብረህ አንተ ትናንትና እንዴት አታለቅስ ነበር? አሁን ደግሞ በቃ ህላላልክ ኋላልክ በቃ አንተ ይሄን ያህል ምንድነው? ተነስና እንሂድ አሁን እንሂድ። ተነስ ካሜራ ምን አስፈልግ ማለት ታው ችግር የለውም። ካሜራ የዩቲዩብ ቤተሰቦች በቃ እኔ ማልችል እንኳን በጠብጡኝ ነው እኔ አዛውጭ የመጣው ማለት አዎ ገብቶኛል። እኔ ራሱ በቃ ምን ያረጋችሁ ያላችሁት እናንተ ማለት ተነስ አሁንና ማለት ወላይ ተረጋጋ ማለት አንተ ልጆች አሉ ፋሚሊ ያለህ በቃ ብዙ አይነት ቤተሰብ አለ ፋሚሊ ያለህ የምነግርህ ነገር ተነስ አሁን ተነስና ሻይ ቡና እንበልና ወደ ነበርክበት ይሄ ጉዳይ ባንተ ላይ ባንተ የመጣው ጉዳይ እኮ በእኛ ላይ መጥቷል ማለት አንተ ትልቃችን ወንድማችን አይደል? እኔ እኮ ታናሽ ነኝ። እኔ የመከርኩህ እኔ ንቀህ ነው እንዴ? እኔ አታከብረኝም? አሁን በእናትህ ተነስ ቴዳ ማለት መነሳት አለብህ አይደለም? ተነስ አዎ ማለት ተነስ ቴዳ በቃ እኛ ንቀህ ነው እንዴ? ተነስና ማለት ያለውን እኛ ቴዳ ተነስና አሁን እንሂድ ቴዳ ምንድን ነው ማለት እንሂድና ማለት አንተ አብዱራህማን ምን ሆናችሁ ነው? አይደለም ሻይ ቡና እንጠጣ። አንተ ምን ሆነህ ነው? በቃ በእናትህ ተረጋጋ እኮ ታመሰግናለህ። ችግር የለም ተነስ ቴዳ ተነስና እንሂድና ማለት ሻይ ቡና ብለን የዩቲዩብ ቤተሰቦቻችን በቃ እነሱ በቃ አለልህ አይደል ትናንትና የሰራኸው ቪዲዮ ማለት ትንሽ እኔ የሚሮ የምትሆኛል ቴዳ አንተ መካሪ ሰው ነህ አይደለም? ቀርቶ ለኛ ቀርቶ ለዓለም እየመከርክ ነው። በቃ አንተን ቪዲዮ ማንኛውም ሰው እያየ ብዙ ነገር በአንተ ቪዲዮ ተስፋ እያደረገ እየኖረ ነው። አንተ ይሄን እንዴት ትሰራለህ? ቆይ ኧረ ቴዳ አረሸ ነው እየለመንህ አይደል? ቴዳ ማን እንደዚህ የሚለምን ወንድም አለ? ኧረ በስመ አብ እዛነ ታምሩ በእናትህ እንቅልፍ ከለከለ እዛማ ወጮሁ በቃ አሁን ዝሮ ማለት እነሱም እኮ አንተ ፈታተላለህ ነው አንተ ፈታተላለህ ብለው ነው እነሱም ያንተን ዲብርቱ ማንኛውም ሰው አልወደደም እና አንተ ፈታተላለህ ብለው ነው። አሁን ተነስና እንሂድና ሻይ ቡና ብለን ካፌ ደርሰን እንመጣለን። ተነስ ብላዘር ተነስ ቴዳ ተነስ ተወድህ ተነስ ኧረ በእናትህ አረሸ ነው ና ሻይ ቡና ብለን ፈታተላለህ ጓደኛዬ ተነስ ዛሬ ወላሂ እንጣላለን ማለት አልተውህም ማለት እንጣላለን አልሆነ ቦታ እንጋባ ሙት ከምንጣላ ፊት ተነስ ማለት እኔ እንጣላለን ቴዳ ሙት እንጣላለን እንቆራረጣለን ማለት ምህር ነው ያለብህ ተነስ ማለት ሁሌ እንደዚህ ኩና አንተ ምንድነው ምን አስበህ ነው? ሁሉ ነገር ያልፋል የማያልፍ የለም።
ነገ ጧት ሌላ ቀን ነው ሌላ ብዙ ነገር ሁይናን አላወራውም እኮ ነገ ሌላ ቀን ነው ሁሉም ያልፋል ነገ ሌላ ቀን ነው ያልኩት እኮ ነው በቃ ትንሽ ጊዜ ይፈልጋል እኮ ልክ ነህ አዎ ግን ደግሞ በቃ ወንድም አለህ አንተ ወንድም ስላለህ አንተ በወንድም ደግሞ ማለት ብዙ የሚያግዘን ቤተሰብ አለ ኢንሻአላህ የምንሰራው እኔ ቪዲዮ ማለት በእናትህ እኔ ሌላ ነገር አይደለም በቃ ገባ አይደለም እኔ ነገሩን እንደዚሁ ይለፍ ብዬ ነው እንጂ ለክፋትም ለደግም አይደለም በቃ እኔ አሁንም ቢሆን እኮ ክፉ አላስብም በቃ አውቃለሁ እረዳለሁ ጓደኛዬ ነህ ጥሩ ነው እኔ አሁን ለዛ ነገር ሳይሆን በቃ እኔ ኖርማሊ አመሰግናለሁ በቃ ተው እንደዚህ ቪዲዮ ምናምን ከመጀመሩ ነው አንተ እንደዚህ አይነት ነገር ራሱ ማለት እኔ የማይለውበትም ታውቃለህ እኔ ቪዲዮ አልወድም ምን ነገር ግን አንተ ተከፋብኝ ደግሞ እኔ አልፈልግም ማለት እኔ ብዙ ነገር አሳልፈናል 7 ወር ቀርቶ ለሰው አንድ ቀን ራሱ ወላሂ መወድ ጓደኛዬ ነህ መካሪ ነህ አንተ ትልቅ ሰው ነህ ለኛ ቀርቶ ለማንም እዛ ያደረስከን ጓደኛ ነህ ለምን ይሄን ታረጋለህ አንተ ራስህንማ እንደዚህ ማድረግ ማጫናቅማ የለብህም ያንተ የመጣው ጉዳይኛ አልመጣብንም ቆይ አንድ የምትረዳው ነገር ያንተ አላቃየኛ አላቃ አይደለም እንዴ ላንተ የመጣው ችግርኛ ችግር አይደለም እንዴ ታው ይሄዳ ብዙ የምታሰው አይደል አዎ ይሄን ደግሞ በቃ በጦለትና እንደዚህ አይነት ቤተሰብ የሚያግዘን ቤተሰብ ይሰጣ ቤተሰቦቻችን ፋሚሊ ያግዘና በቃ ይሄን ችግር ደግሞ በመቻልና በተስፋ ነው የምንዋጣው ሁላችንም በዱዓ በጦለት ነው አዎ እኔ ያው ባልችልም ቪዲዮንም ሰርችን ባላቅም ፋሚሊ የትሄዳ ፋሚሊዎች ይገዙኝ በመከሩልኝ በቃ ኮሜንት ላይ ብዙ ነገር ስላየሁ ነው ኮሜንት ላይ ብዙ ነገር አይቻለሁ አሁንም ደግሞ በኮሜንትም እንዲያግዙኝ ስለምፈልግ በቃ አንተ ማዝናናት አለብኝ አንሄድ ካፌ እዚህ ቅርቧ ካፌ ነው ደርሰን እንመጣው አንርቅም ስለዚህ እዚህ ቅርቧ ካፌ ሄደን በቃ ፈታ ብለን እንደ አብዱራህማንም በቃ ሁላችንም ተባብረን አየት ብለን ዘና ብለን በቃ ሻይ ቡና ብለን እንመጣለን ሁሉ ረፍት ያሚሮ ረፍት አንተም ታገኛለህ የአንጀታችንን አውርተን መፍትሄ እንፈጥራለን ምን ችግር አለው አሁን አሁን እኮ እኔ አልሄድም አላልኩም በቃ ግን ወደ ማታ እንሄዳለን በእናትህ አሁን ተወቅ አሁን እኮ መሽቷል ማለት የመሸ ነው አሁን ክዴት ብለን ዘና ብለን አንድ ሰዓት እኮ ነው በቃ አንድ ሰዓት ተተጫወትን እኮ በጣም በቂ ሰዓት ነው ይኸው ቴዳ ምን ነገር ማለት የኛ አለቃ በጣም መጥፎ ሰው አስቀያሚ ሰው ነው ታውቃለህ ሁላችንም በድሎናል አስቀያሚ ነው ያው ነገ ሌላ ቀን ነው ሌላ እኔ እንደ ኢትዮጵያነት አይሆን እንደ ወንድምነትም እየመከርኩ ነው ማለት ይሄ ነገር በተመካክረን በቃ በተስፋ አሁን ወጣ ብለን ጥሩ ረፍት አግኝተን ጥሩ አሚሯችን አደስ አድርገን በቃ ስለዚህ መፍትሄ ነው የምንፈጥረው መፍትሄ የሚያስተካክለው ነገር ስለሌለ ማለት ጭንቀት ግን ምን ያመጣል ጭንቀትን የተጨነኩና ምን ጥቅም አለው ማለት ወጣ ብለን ግን ተደና አየር አግኝተን በቃ ስለዚህ ስለመጥፎ አለቃ በቃ የምንወጣበትን መንገድ እንፈልገን በቃ 6 ወራችን ጨረስ ፈልገን በቃ ወደ ሰላም አላህ ሰላም ይሰጠናል በቃ ጦለት ያረጉልናል ፋሚሊ በቃ ጥሩ መልካም ነገር አግኝተን ምን ፋሚሊም ሆነ ለራሳችን የምንጠቀምበት መንገድ ይፈጠራል ስለዚህ አሁን አንሄድና በቃ ፈታ ብላ ብዙ ነገር እናወራና እንመጣለን ያቃለው እኮ እኔ አሁን እኔ ማለት ጨነቀኝ ነው ያልኩት ማለት አንዳንዴ ውስብስብ ነገር ስለሆነ እንጂ እኛ እግዚአብሔር ይመስገን ማለት ምን በላውን አላጣንም ወድቀን አልወደቅንም ግን ነገም የተሻለ ቀን ይመጣል አቃለው ግን ያው አንዳንዴ ስትረስ ማለት ጭንቅ ሲል ያው ለሰዎች አንዳንዴ ይጸልዩልን ብለን እንጂ ያው እቺም ችግር ታልፋለች የማያልፍ ነገር የለም ግን በቃ ወደ በኋላ እንወጣለን በእናትህ አታስጨንቀኝ ልክ ነህ ቴዲ አሁን ምን ነገር ማለት እንወጣና ማለት አሁን እንወጣና ሁሉም ነገር ያልፋል የማያልፍ የለም ነገ ሌላ ቀን ነው የምትረዳኝ ነገር ማለት ነገ ሌላ ቀን ነው ያልፋል አሁን እንወጣና እዚች ቅርቧ ካፌ ፈታ ብለን በቃ ችግራችን ሁላችን ተወያይተን በቃ እስከ ሁሉ ነገር ይፈታል በቃ ዱንያ ነው ሸዋር መውሰድ ያርግና በቃ ፈታ ብለን ልብስን ቀይርና እንሂድ በቃ ተነስ አሁን ተነስ ቴዲ አሁን ሸዋሩ ሰዲና ማለት ለቤተሰብ ራሱ ማለት ኧረ በእናትህ ተነስ በጣም ሸዋሩ ሰዲና ፈታ ብለህ እንሂድ ተነስ በቃ አሁን እንሂድና ያው ለቤተሰብም በቃ ለሁሉም ደስ ይላል በቃ አሁን አንተ ለፋሚሊዎችም በቃ አሁን ሁሉን ነገር ትንሽ ታስረዳቸዋለህ በቃ ማለት እንግዲህ ሁሉ ነገር ያልፋል ውስብስብም ቢሆን ሁሉ ጉዳዩ በቃ የማያልፍ ነገር የለም ግባ በቃ ቴዲ ግባ አው ገባ አሁን መሸም አልহামዱሊላህ ጦለቴን ዱቃዬን አላህ አድርሶልኛል አው ገብቷል ሸዋር ወስዲ ሳሙናና ልብስ ሊቀይር ገብቷል አሁን በቃ ይዘለው እንዲህ ነው ወደ ካፌ በቃ ፈታ ብለን ይሁዲያችን አንጀታችንን አወርተን በቃ እንመለሳለን ሰላም አላህ ይስጥልኝ ቤተሰቦች የሰይዳ ቤተሰቦች አላህ ይስጥልን በጣም አመሰግናለሁ እስታሁን ቆይታችን ይሄን የመሰለ ነበር በጣም ነው የማመሰግነው ሰላም